ሰው እንዴት በእናቱ እንደዚህ ይቀልዳል? ለዚህ ልጅ መልእክት አለኝ። ቪዲዮን ተመልክተን እንምጣ። ማዘር ውጭ ልብስ እያጠበች ነው እና አውቄ ስደት ሊሄድ ነው ብዬ ፍራንክ ላደርጋት እና ልብሴን ምትሰራው እስኪ ምን ትላለች ማዘር? አብረን ያት በቃ እኮ እመጣለሁ። በቃ መርቀሽኝ ምን እሰራለሁ እዚህ ሀገር? ያው ከዚህ ሀገር ለፎኝ ምንም እንትን በቃ በሊቢያ አድርጌ ነው የምሄደው። በሊቢያ እንደ አደሳች ነው የምሄደው። ለምን ማለት ነው እንዴ? እና ታዲያ በቃ አሁን ጓደኞቼም አሉ አንድ ላይ ነው የምንሄደው። ወይኔ ጉዴ! በጣም ልጮህ ነው ወላሂ። ምንድን ነው የምትጮሂው? ወይኔ ጉዴ! እማ በእናትሽ አትረብሽ። አሁን ሌላ ሰው እንዳይሰማ ወላሂ ሌላ ሰው እንዳይሰማ በቃ ነው እንዴ? ከምሬ ነው የምሄደው። በቃ አሁን እንደዚህ ማንም እንዳይሰማ አሁን ዝም በይ እኮ ማንም እንዳይሰማ። ወይኔ ባላ ሀረተ ባላ ተው። ከማከለም ትሄደውቀን አሉ ጓደኞቼ እንዳለ አሉ። እኔ ልሂድ ነው በቃ አሁን ዱዱ አድርገሽ በቃ ሸኝኝ። በቃ አሁን እኔ አልፈልግም። ባላ ተው ምንድን ነው በቃ እዚህ ሀገር ነው ያን ሰርቼ መጣቻለሁ። ምንም አልፈልግም። በቃ እኔ እዚህ ሀገር በቃ ቢያንስ እኔ አንቺን ሰርቼ መጣቻለሁ። ሸኝኝ በቃ መርቀሽ ሸኝኝ። ምን ያልመረጥኩ ባላ ለምን እንዴ? ወላሂ እሺ እዛውኝ ቢያንስ አንቺን እጦርሻለሁ። በቃ ቢያንስ ኧረ እሺ በይ በእናትሽ። እኔ ልሄድ ነው አሁን እየጠበቁኝ ነው። መኪና ተሰከይቷል። እኔ ወላሂ ልጅ ያለት መኖር አልችልም። በረካላ እኔ አንተ ከሌለ እኔ ማላለኝ ወላሂ ተዋቱ ይባል እኔ ወላሂ መረራው እንዲያ እኔ መርኖኛ ቆየ ከመረረ እና በቃ ሻው ዝጋባ አስወጣልኝ። በቃ ቢያንስ እንት አንቺን እያገዝኩ አይደለም። በዚህ አታግዘኝ ገብተህ ብቻ ውጣል። አንተ ባላ እኔ ጋር ተገባት ላይ ወላሂ ጓደኞችን ሳይቋቋለው ፈሰት ሲወጡ ሲገቡ ሳይ እኔ ባላ ትይባል እኔ እንግዲህ ወንድሜ ላንተ መልእክቴ ለዚህ ልጅ አደርሱልኝ። ይሄን ቪዲዮ በጣም ነው የምታሳዝነው። እንዴት በእናትህ ፕራንክ ታረጋለህ? አስለን ሙስሊም ነህ። በእስልምና ፕራንክ የተከለከለ ነው። ይሄ ነገር አይፈቀድም። በዛውም እናትህ አንድ ደቂቃ እንባው መፍሰስ የለበትም። እንደዚህ አይነት ነገር አቁሙ። ይሄን ቪዲዮ በተቻለ መጠን ሼር አድርጉና ለዚህ ወንድማችን አደርሱልኝ። ይቅርታ መጠየቅ አለብን እናትህን።